ይህ ዋይቢኤስ ነው፣ የአሜንት ብሮድካስቲንግ ሰርቪስ። ፕሮግራማችን ደግሞ የሺ ፋሚሊ ነው። በዚህ ፕሮግራም የተለያዩ ርዕሰ ነገሮችን እናነሳለን፣ እንግዶችን እንጋብዛለን፣ ውይይት እያደረግን ከእናንተ ጋር የተገናኘን ያለነው። ዛሬም እንግዳ ጋብዣለሁ። ሲስተር ዘብደር ዘውዴ የዛሬ እንግዳችን ናት። ብዙዎቻችን እናውቃታለን በሜሪጆ ኢትዮጵያ። ስለሱም አንዳንድ ሀሳቦች እናነሳለን። ስለ ሺ ጋብቻም ትንሽ ሀሳቦችን ቀንጨብ እያደረግን ወደ እናንተ እንደርሳለን። እንድትከታተሉ በአክብሮት ነው የምጋብዘው። ሲስተር እንኳን በደህና መጣሽ። እንኳን ደህና ቆያችሁ። በጣም ነው የማመሰግነው ስለ ጊዜሽ። አውቃለሁ በጣም ቢዚ ነሽ፣ ብዙ ስራ ላይ ነው ያለሽው እና ጊዜሽን ስለሰጠሽ በጣም ማመስገን እወዳለሁ። እኔም በጣም አመሰግናችኋለሁ። እግዚአብሔር ይስጥልን። ሲስተር ከሕክምና ሙያ ጋር ነው ወይስ ሲስተር የሚለው ስያሜ ማለት ነው? አዎ የነርስን ነበር። ነርስ ነበር። ጥቁር አንበሳ አጠቃላይ ትምህርት ቤት ነው የተማርኩት እና ለተወሰነ ዓመት 3 ዓመት ሰርቻለሁ በነርስነቴ። ከዛ በኋላ አልቀጠልሽም? ከዛ በኋላ ሴቭ ዘ ችልድረን ኖር የገባው 6 ዓመት ከምናምን ሰራሁኝ። ከዛ ቆምኩና ወደ ሜሪጆ የገባው። ስለዚህ ሲስተር ሲባል አንዳንድ ጊዜ በሕክምና ነው ወይ ብዬ ነው። እሺ እስቲ እንደው ወደ ሜሪጆ ከመግባት በፊት የሺ ጋብቻን ራዕይና ዓላማ ስትሰሚ ምን አልሽ? እንዴት ተቀበልሽ? እኔ በጣም ነው መጀመሪያ ያየው ቀን ነው። ለረጅም ዓመት ነው የተሰራበትና በጣም ነው ወድጄ ልቀላቀል የቻልኩት ወደ ሺ ጋብቻ ወደ አሜት። ለምንድነው? ከኛ ስራ ጋር ይያያዛል እና እኛ በጣም ሜሪጆ ቤተሰብ ላይ ነው የሚሰራው። በተለይ ኢትዮጵያ ለኢትዮጵያ የሚለው ቤተሰብ እያንዳንዱ ሰው አንድ ቤተሰብ እንዲረዳ ስፖንሰርሺፕ የሚል ፕሮግራም አለን። አዲስ አበባ ላይ ብቻ 8200 ቤተሰቦች ህፃናቶችና አረጋውያን በኢትዮጵያውያን ይረዳሉ። ያን ፕሮግራም ከጀመርን 21 ዓመታችን ነው። እንደ ሜሪጆ 32 ዓመታችን ነው እና ብዙ ነገር ስናይ በጣም የሚያሳዝነው በቤተሰብ ችግር ነው ልጆቹ ችግር ላይ የሚወድቁት አንደኛ። ሁለተኛ ደግሞ ጎዳና ላይ ብዙ ህፃናትን ኢንተርቪው ማድረግ ችለናል እና ወደ ጎዳና ተዳዳሪ መከላከሉና ድጋፍ መስጠቱን ፕሮግራም ከመጀመራችን በፊት ከልጆቹ ጋር ብዙ አውርተናልና በጣም የሚገርመው ማጆሪቲው ጎዳና ላይ ወጣው በቤተሰብ ችግር ነው። ማለት ባልና ሚስት ያለ መስማማት፣ ቤተሰብ ላይ ያለ መሰራት። ጎዳና ላይ የዶክተር ልጅ ሁሉ አግኝተናል። በቃ ጭቅጭቁን ጠላሁት። ሁሌ ይጣላሉና ያሰልችቶኝ ነው እና ጎዳና ላይ ልጆቹን ሳይስቃሉ ይጫወታሉ፣ ደስተኛ ናቸው። ስለዚህ ከቤቴ ጎዳና ይሻለኛል ብዬ ነው የወጣሁት ሁሉ ያለ ልጅ አለና ይሄ ትንሽ ያስደነግጣልና እኔ ሺ ጋብቻ ቤተሰብ ላይ በመስራቱ በጣም እንደው ሊደነቅ ይገባልና ቤተሰብ ነው እኮ አገር ማለት እኮ ቤተሰብ ነው። ነገ አገር ተረካቢ የሚወጣው ከቤተሰብ ነው እና ይሄንን እንደው እዚህ ላይ በመስራቱ ሺ ጋብቻን ባለራዕዮችን እንደገና ደግሞ እንዳለ ስታፉንም ማኔጅመንቱንም ላመሰግን እወዳለሁ። በተለይ ብዙ ቦታ ቦርድ ሜምበር ነሽና አልቀበልም ብለሽ እንደነበር ስትናገሪ ሰምቼ ነበርና ከስራ አንጻር ከስራው ብዛት አንጻር ማለት ነው እና እንዴት የሺ ጋብቻን ተቀበልሽ እያልኩ ነው። አዎ ጥቁር አንበሳ ሆስፒታል ቦርድ አባል ነበርኩ። የሌላውን በመንግስት ያልሆነ ድርጅቱን ልተውና ጥራትና ሽልማት፣ ቀይ መስቀል፣ የዲያስፖራ ትረስት ፈንድ እና እንዲህ ትላልቅ ቦታ ላይ ቦርድ አባል ሆኜ አገልግያለሁ እና እየለቀኩ ነው የምወጣው። ምክንያቱም በኤንጂኦ ውስጥም ቦርድ አባል ነኝ፣ የአጠቃላይ ጉባኤ አባል ነኝ እና ከእኔ ስራ ጋር አይሄድም እና ዘግቻለሁ አልቀበልም ብዬ። የሺ ጋብቻ ሲመጣልኝ ግን ቤተሰብ ላይ አስተዋጽኦ ማድረግ እፈልጋለሁ። በምን መልኩ እንዲህ ሚዲያው ቢሰራ ላለው በምን መልኩ ነው አሁን የቤተሰብ ችግር አድሬስ ማድረግ የምንችለው ብለን ቢሮን በጣም እንነጋገራለን እና ምክንያቱም የኛ ችግር ነው የሁላችንም እንደ ሀገርም የሀገር ችግር ስለሆነ
እዚህ ላይ ትንሽ አስተዋጽኦ ባደርግ ብዬ ነው የገባሁት። ከአንቺም ራዕይ ጋር የተገናኘ ስለሆነ በጣም የተገናኘ ነው። ይሄ ሁሉ ጎዳና ተዳዳሪ እንግዲህ በቤተሰብ ምክንያት በድህነት ምክንያት ድህነት ያው ቤተሰብ ይበትናል። ነገር ግን ወደኛ ስትመለስ ሁላችንም በችግር ነው ያደግነው፣ ገጠር ነው ያደግነው። አንዳንዴ በቀን አንዴን በልተን ነው የምናድረው። ያን ችግር ተቋቁመን የቤተሰብ ፍቅር፣ የጎረቤት ፍቅር ይዞን ዛሬ እዚህ ደርሰን ብዙዎቻችን ወደኋላ ተመልሰ ስኬታማ ሰዎችን ብትጠይቅ፣ ተጽዕኖ ፈጣሪ ሰዎችን ብትጠይቃቸው በችግር አድገው ነው እዚህ ደረጃ የደረሱት። ዛሬ ያን መቋቋም ያቃተን ለምንድን ነው? አንዱ ጋር የተበላሸ ነገር አለው። ያም የተበላሸ ነገር ስናይ ደግሞ ቤተሰብ ነው። ቤተሰብ ላይ በጣም መሰራት አለበት። ተቻችሎ መኖር አለበት። ይታወቃሉ እኮ ሁሉ ከተለያየ ቦታ የመጣ ሰው ነው አንድ ቤት የሚኖረው። የባህሪ ችግር አለ እስክንዋሃድ ድረስ ያንን ቶለሬት አድርገን መሄድ ነው። አሁን ግን ምንድነው ሶሻል ሚዲያው አለ፣ የፈረንጆቹ ተጽዕኖ፣ የዌስተርን ተጽዕኖ አለ። ሲንግል ማም ነኝ ማለት እንደ ፋሽን እየመጣ ነው። ልጅ ያለ አባት ቢያድግ ምን ይሆናል? ይውጣ ጎዳና የሚሉ ያንግስተርስ አሉ አሁን። እና ይሄ ከሚሆን ግን የኔ ልጅ ምንም ቢሆን የአባትን ፍቅር እኔ በሚሊዮን ብር ልገዛው አልችልም። ልጄ ሙሉ ያደርገዋል። የእናትን ፍቅር በሚሊየንስ ብታወጣ መግዛት አትችልም። እና ይሄ ተቻችሎ ማደግን ተከባብሮም እኔ እንደው መኖርን በተለይ አሁን ደግሞ ጋብቻ የጀመረው ለረጅም ዓመት አብረው የኖሩ ምንድነው እዛ ውስጥ ያለው እሴቱ? ይሄን ያህል ዓመት አብሮ ለመኖር ያመጣው ነገር ምንድነው የሚለውን ለአሁን ወጣቶች ይሄን ማስተማሩ በጣም በጣም ጥሩ ነው። የአሁን ወጣት ቶሎ እርሊ ይጋባል። በ20 ዓመቱ በ25 ዓመት ላይ ተፋተዋል። ይሄ ምንድን ነው የሚለው ጋብቻ እዚህ ላይ ትልቅ ስራ ይሰራል ብዬ አስባለሁ። በጣም በጣም ጥሩ ነገር ነው። በተለይ እንግዲህ የሜሪ ጆይ ጅማሬ ላይ ልምጣ እስቲ። ምንድን ነው መነሻሽ የነበረው? ልብሽን ወደዚህ የሳበው ነገር ይኖር ይሆን? ይሄንን የሳበው ካስተዳደጊ ቤተሰብ እኔን የሰራችኝ እናቴ ናት። ደግናት ናት። ውሻ ድመት የምታርስ ናት። ከኛ ብላ ባንክ ጌታ ጋር ባንክ አስቀምጣለሁ ለእናንተ ብላ ያሳደገችን እናታችንና ሁሌ ተመረቁ ትለናለች። ለጎረቤት እኔ 8ኛ ክፍል ነው መብራት እንዲያየ ነው መኪና ላይ ብን የወጣው 8ኛ ክፍል ነው። ገጠር ውስጥ ነው ያደግነውና ያ የሷ እኔ ላይ መስራቷ ደግነትን ይዤ ያደግኩኝ። ነርሲንግ ሆኜ በጣም ማስታመምን በጣም ወድ ነበር። እነ ሜሪ አርምዴን ሁሉ ያገኘውን በማስታመም እንደገና ደግሞ የወደቁ ጥግ ላይ በቃ የመድኃኒት መግዣተው እናት የምትለኝ ስለማስብ ቶሎ የነርሲንግ ስራዬን ጨርሼ ሄጄ እነኛ ማሳከም ነው እያለ እያደገ ወደ ሜሪ ጆይ መጣ። እና ይሄ ምንድነው እንግዲህ ከኔ ጋር የእናቴ ብሎም ደግሞ ነርስነት ሰብአዊ ነው። ይሄ ነው። ገጠር ገብቼ ደግሞ የኖርዌጂያን ህፃናት አድን ድርጅት ገብቼ ደግሞ ከልጆቹ ጋር ያለኝ ፍቅር የባሰ ድህነትን ሳይ አትሊስት ለምን ብዬ ጀመርኩኝ። ክሊኒክ አቋቋምኩኝ። ያ ክሊኒክ ነው እንግዲህ በመሀል የጤና ችግር ነበረኝ። አፍንጫዬ ውስጥ ገብቶ ነበር፣ አድጎ ነበር። ያ ነው እንግዲህ ከዳንኩኝ ክሊኒኬን ለምን ስጦታ ሰጥቼ እንደ ማዘር ትሬዛ መልካም ስራ አልሰራም በሚል ያው ለጌታ ቃል ገባሁኝ። እና በዛ ነው እንግዲህ አስኮ ገብርኤል የሚለውን ክሊኒኬን ሰጠውኝ። በኪዳነ ምሕረት ጸበል ስለዳንኩኝ የጌታዬን ክንዱን በእኔ ላይ ያሳየ ደግሞ ለድሃው እንዲያቆመኝ ጸሎቴን አድርጌ ሜሪ ማርያም ጆይ ደስታ በሚል ስራ በ100 ልጆች የተጀመረው ዛሬ እንግዲህ 6 ክልል ላይ በአሁን ሰዓት እንኳን 167,000 የተቸገሩ ሰዎች ዳይሬክት ተጠቃሚ ናቸው። በሌላው ሚሊዮን ሰው ከጤናው፣ ከትምህርቱ፣ ከገቢ ማስገኛ፣ ከዳይሬክት ሳፖርት በጣም ብዙ ሰው ተጠቃሚ ሆነዋል። እና ይህን ይመስላል። አሁን እየነገርሽኝ ምን አስባለሁ፣ አቶ አስናቀም ይህን ፕሮጀክት ሲጀምር መነሻ ያደረጉ ወላጆቻቸው ናቸውና የአካባቢውን ሰው ይድሩ ነበር፣ አቅም የሌላቸውንም ያላቸውንም። እና ድግስ በራሱ ቀላል አይደለም በየትኛውም ዘመን ማለት ኑሮ ርካሽ ስለሆነ አይመስለኝም። ግን ይሄ ማህበራዊ ህይወት ምን ያህል ትስስር እንዳለው
አሁን ካንቺም ወላጅ ሳይ እንዴት ለቤተሰብ ለአብሮነት ክብር እንደሚሰጡ ነው የምናየውና አሁን ላይ በተወሰነ መንገድ ያንን ነገር ያጣነው ይመስለኛልና ምንድነው እንደው ምክንያቱ ብለን እንዳለን ያን ጠንካራ ነገር ዛሬ ላይ ያጣነው ትያለሽ? እኔ ሶሻል ሚዲያው ይመስለኛል። ሁሉም ከራሱ ጋር ሶሻል ሚዲያ ይዞ ነው ያለውና እንደገና ደግሞ ይሄ የዌስተርን ከምዕራባውያን የሚመጣው ነገር አሁን እዛ ጎረቤት ለጎረቤት አይታወቅም። ብዙ ወደ ውጭ ነው የሚሄደው። ሲመለስም ያው ያን ባህል ይዞ ነው የሚመጣውና ድሮኛ ትምህርት ቤት ሄደን ቤት ካለ አለ ከሌለ ማማ ከሌ ምን አለ ብዬ ገብቼ ጎረቤት ነው። በእኔ ደግሞ ጭራሽ እኔ ጎረቤት ነው ያደግኩትና እንደ ቤቴ ነው የምቆጥረውና ያለ ነገር ገብቼ ነው ያለ ነገር ካለ በልቼ እወጣለሁኝ። ስታዘዝም ለጎረቤት እታዘዛለሁ። አሁን ያለው ወይ እኛ ሰላም ለመባባል እኮ ጎረቤት በጣም ከባድ ነው። ኮንዶሚኒየም ራስ እኮ አይታወቁም። ያ ሁሉ ማህበረሰብ በአንድ ፎቅ ውስጥ ኖሮ አሁን እድር እየተባለ ኮንዶሚኒየም ተጀመረ እንጂ ያሉ ዘመዶቻችን የሚኖሩ አይጠያየቁም። እና በጣም ከባድ ነው አሁን ያለው ነገር። እኔ በጣም መሰራት አለበት። ምክንያቱም ችግሩ ነው ኢኮኖሚው እንዲህ ነው ምናምን። እኛስ ድሮ እንዴት ነው ያደግነው ገጠሩ ላይ? ችግሩ እኮ ድሮም አለ ዛሬም አለና ግን የመከባበሩ መተሳሰቡ እኛ አሁን ድሮ በባስ ስንሄድ ትልቅ ሰው ከመጣ ኖር ብለን ተቀመጡ ብለን አክብረን ነው። መንገድ ሲሻገሩ አሻግረን ነው። ተመርቀን ነው። እኔ ምናልባት ምርቃት አነሰን እላለሁኝ እኮ። ምክንያቱም በጎ በማድረግ እንመረቃለን። ጌታ ደስ ይላል፣ በረከት ይሰጣል። ዛሬ ምርቃት ባሉ ያጣበት ሀገር ነው። አረጋውያንን አናከብርም። እሱን አረጋውያን የሌላውን ትተን እናት አባት እናከብራለን። የራሳችንን እናት አባት እናከብራለን ወይ? ምን አማረሽ እናቴ፣ ምን አማረ አባቴ እንላለን ወይ? ከቤታችን መሰራት ያለበት ስራ አንዱ ጋር መስመር ስቷልና ይሄ መሰራት አለበት። ካልሆነ በጣም አደጋ አለው። ለዚህ ነው ዛሬ ያለ ቤተሰብ ልጅ ቢያድግ ምን ችግር አለው? ያለ አባት ያለ እናት ቢያድግ ኦኬ የሚሉት አማርኛ መጥቷል። እኛ ብዙዎቹን ኢንተርቪው እናደርጋለንና ይሄ የፈራረሰ የመጣው ነገር ግን ቶሎ መጠገን አለበት። እናንተ የጀመራችሁት ይሄን ነውና ይግድ ይላል። በተለይ እንግዲህ እንዳልነው የልጆች ኃላፊነትን ቤተሰብ ላይ ነው ያለው። እንዳልነው የሺ ጋብቻም ይሄንን ነው እየሰራ ያለው። ጠንክሮ ቢቀጥል ብዙዎችን ማዳን እንችላለን የሚል እምነት ይዘን ነው እንግዲህ እየሰራን ያለ ነው። ሜሩጄ እንግዲህ ምንድነው ኢንካሙ ምንድነው? ወደዚህ የሚመጡ ሰዎች መስፈርት አላቸው ወይ? ማለት ምን ይጠየቃሉ? እንዴት ነው የምታገኛቸው ማለት ነው? እኛ በምንሰራበት መጀመሪያ ከቀበሌ ጋር በጣም እንሰራለን እና ቀበሌው ሊስት ይልክልናል። ግን ያን ብቻ ተማምነን አንቀመጥም። ምክንያቱም ብዙ ልምድ ስላለን እና 200 ሰው ቢልክ 20 ሰው አንዳንዴ የምናገኝበት አለ። 50 ሰው ሁሉም አይደለም። አንዳንዴ ያለ አይደል ከልብ ችግር ሁሉም ቤት ስላለ የኔም ልጅ ቢረዳ የከሌ ልጅ ቢረዳ ይባልና አንዳንዴ እኛ ክራይቴሪያ አለን። አንደኛ በህፃናቶቹ ወላጆቻቸውን ያጡ ህፃናት፣ አንድ እናት አልጋ ላይ ሆኖ አንድ ልጅ ያለው፣ እንደገና ደግሞ ሁለቱም እናት አባት ሆነው ደግሞ በተለያየ መልኩ ህመምተኛ የሆኑ ቤታቸው ውስጥ ገባ ባዶ የሆነ ክራይቴሪያ አለን። ለአረጋውያን ደግሞ ጧሪ ቀባሪ ለሌላቸው ክራይቴሪያ አለን። በዛ መሰረት ቤት ድረስ ወርደን አይተን ነው ሳፖርት የምናደርገው እንጂ ዝም ብለን ቀበሌም ስለጻፈ አንቀበልም። እርዱኝ ብሎም ደግሞ የሚመጣ አንቀበልም። አንዳንዴ አረጋውያንንም ስታይ በእኛ እንደዚሁ ቅድም የጎዳና ተዳዳሪ የዶክተር ልጅ እንዳገኘን ጎዳና ላይ ደግሞ የዶክተር እናት አግኝተናል። ምክንያቱም አንዳንድ ሱሶች አሉ እና ልብሳቸውን ይቀይሩና ልብሳቸውን ቀይረው ወደ ልመና የሚወጡ ጎዳና ላይ የሚወጡ እናቶች አሉ ለሱስ። ይሄንን በደንብ አጥርተን ነው እኛ የምንጀምረው። ምንድነው መቼም ኢንካሙ በጣም ትልቅ ኢንቨስትመንት ነው። እኔ ሳየው እዛ ቢሮ መጥቻ አይቻለሁ። ቀላል አይደለም እና እንዴት ነው ያንን ማኔጅ ማድረጉ? እንዴት ነው ገቢው? እንዴት ነው? ከ10ኛ ዓመታችን እስክናከብር ድረስ ዶነር ነው፣ የውጭ ዶነር ላይ ዲፔንድ አድርገናል። ነገር ግን ያንን 10ኛ ዓመታችን ስናከብር ወላጆቻቸውን ያጡ ህጻናት አሉ።
ዶነሮቹ እርዳታ ሰጪ ኢንተርናሽናሎቹ እንደ ዓለም አቀፍ እርዳታ ሰጪዎች 18 ዓመት አንድ ህፃን አይረዱ 3 ዓመት ወይ 5 ዓመት ነው። ለአረጋውያን ደግሞ ምንም የለም ድጋፍ የሚያደርግ። ስለዚህ ይሄንን አየንና ኢትዮጵያ ለኢትዮጵያ የሚል ፕሮግራም ጀመርን። አንድ ሰው ስፖንሰር በማድረግ የራሱ አድርጎ እንዲያሳድግ በሚል ነውና አሁን አዲስ አበባ ላይ ብቻ 8200 ህጻናቶች የሚረዱት እስከ 30 ሚሊዮን የምናገኘው ከኢትዮጵያውያን ነው። እኛ አረጋውያን ማዕከል ስንሰራ የውጭ እርዳታ አግኝተን አይደለም፣ በኢትዮጵያውያን ነው። በቅርቡ የጎበኛችሁት ሆስፒታልን የሰሩት ኢትዮጵያውያን ናቸው። አሁን ሁለተኛ ሐዋሳ ላይ ጀምረናል፣ እያልን ይቀጥላልና የራሳችንን ገቢ አግኝተን እኛው ብንረዳዳ የሚል ትልቅ ራዕይ ይዘን ተነስተናልና በፈረንጆች ላይ ብቻ ዲፔንድ ማድረግ አያስፈልግም። እውነተኛ አተን ነው ወይ ኢትዮጵያ ውስጥ ያለው ቤተ እምነት በኦርቶዶክሱም በተለያዩ ሃይማኖቶች በሙስሊሙም በክርስቲያን ሁሉ ስታይ በጣም ብዙ ቤተ እምነቶች አሉ እና እነኛ እንዲረዱ ትልቅ ካምፔን ጀምረናልና ራሳችን መቻል ይቻላል ብለናል። ግን አሁን ትልቁን ገንዘብ የሚሰጠን ዩኤስአይዲ ነበር ለ32,000 ህጻናቶች። አሁን ያው ሚስተር ትራምፕ ከመጡ በኋላ ስራ አቁሙ በሚል በአንድ ደብዳቤ ድጋፉን አቁሟል። ሙሉ በሙሉ ቆሟል። አሁን የጤና ፕሮግራም ይቀጥል የሚል እንግዲህ እየጠበቅን ነው። ዩኤስአይዲ ሞቶ ሌላ ድርጅት ሊገባ ነው። እንግዲህ የሚያደርጉትን እናያለን። ነገር ግን የውጭውን ስታይ በአንድ ደብዳቤ ዛሬ ብቻ አይደለም። አንድ የ5,000 ህጻናት ደብዳቤ ሆፕ ፎር አፍሪካን ቺልድረንስ የሚል ኢንተርናሽናል ድርጅት እንደዚሁ በአንድ ደብዳቤ ውጭ ሀገር ክራይሲስ የሆነ ሄሪከን ምናምን ተነስቶ አውሎ ንፋስ ብዙ መንደሮችን ስላጠፋው ወደዛ ስለሄድን የኢትዮጵያን አቁመናል ብለው በአንድ ደብዳቤ 5,000 ህጻናት ማስጠንቀቂያም ሳይሰጡን አቁመዋልና ይሄ አንዳንዴ ያማል። ግን አንድ ልጅ በግሩፕ እዚህ ያለ ሰው አንድ ልጅ ቢያሳድግ አንድ እናት ቢጦር አንችልም? ይቻላልና እኔ እንዲህ እኛ ራሳችን መቻል አለብን። እኔ ድህነቱም እንደው እውነት ችግርተኛ ሆነን ነው አንዳንድ ብር ብናዋጣ አሁን ይሄን የተቸገረው ጎዳና ላይ ያለውን መርዳት ያቅታል? አቅትም። እንደገና ብዙ ሪሶርሶች አሉ ማንጠቀምባቸው በሁሉም ቦታ ላይ። ያን እንኳን ወደ እንደኛ አይነት ድርጅቶች መጥተው ተሽጠው ለህፃናቱ ትልቅ ነገር ማቋቋም እንችላለን። እና እኔ ቆም ብሎ ማየትና በጋራ መስራት በጣም የሚጎለን ነገር ኢትዮጵያ ውስጥ በጋራ መብላት እንችላለን፣ በጋራ መስራት ግን ትልቅ ጋፕ አለውና መንግስታዊ ያልሆኑ ድርጅቶች፣ ቤተ እምነቶች፣ የንግዱ ማህበረሰብ እንዲህ በጋራ ብንሰራ እኔ ችግራችን እንፈታለን ብዬ አስባለሁ። ፍልሰቱንም እንቀንሳለን፣ ልመና እናጠፋለን። በነገርሽ ላይ መቼም የውጭዎቹ እኮ መቼም መጽሐፍ ቅዱስ እንደሚል እንደ ክርስቲያን የሚሰጥ አይደለም የሚባረከው፣ የሚሰጥ ነው የሚያተርፈው። መርህ ስለሆነ ነው። እነሱ እየሰጡ እኛ እንዳረጉን ነው የምለው። ምክንያቱም እነሱ በሰጡን መጠን እነሱ ይባረካሉ። የሚገርምሽ ነገር እኮ ነው። ይሄ ባይ ዲፎልት የሚሆን ነው። እኛ ደግሞ በዛው ልክ በተቃራኒው ነው። አንሰጥም፣ ልናድግ አልቻለን። ለዚህ ይመስለኛል ምናልባት ይሄንን ሀሳብ ካለመረዳት ይመስለኛል መስጠት በጣም የሚያቅተን። የትኛውም እምነት መሪዎቻችንም ስጡ ይላሉ፣ አይሰጡም። ምዕመኑም እንደዛው በየትኛውም አንግል ነው የምልሽ። ያው ሁላችንም እየኖርንበት ስለሆነና ይህንን ማወቅ ያስፈልጋል ይመስለኛል። እኔ የምሰጠው ለእኔ ነው የሚል ሳቤ ገና ነን። ይህን ጥያቄ ላነሳልሽ ነበር። እንደው ምን ያህል ነው ኢትዮጵያ ለኢትዮጵያ እየሰጠ ያለው እንደምትፈልጊው ነው የሚለውን ልጠይቅ እያሰብኩ ነው ይህን ሀሳብ ያመጣሁት። በዚህ አጋጣሚ በትንሹም ቢሆን ቁጥራቸው ትንሽም ቢሆን የሚሰጡትን በጣም ላመሰግን ወዳለሁ። በእንደኛ አይነት ድርጅቶችም የተወሰኑ ሰዎች ናቸው ያሉት የሚሰጡት። ነገር ግን መስጠት ባለብን ደረጃ እየሰጠን ነው የሚለውን ስናይ አይደለም። ይሄ ሁሉ ጎዳና ታዲያ ምን ያደርጋል? እዚህ ላይ ጎዳና ላይ ሁሉ ልጅ ምንድነው አስተምሮ ይሆን እላለሁ እኮ እኔ እናቴ አስተምራኝ እኮ ነው በቃ ሁሉ ነገሬን ብሰጥና ብባረክ ብዬ ነው የምሰራው። ለምን ለሰማያዊ ቤቴ ነው የምሰራው። እቺ እኮ ኮንትራት ናት፣ አጭር ዘመን። እናቴ የለችም፣ አያቴ የሉም፣ ቅድመ አያቴ የሉም። በእያንዳንዳችን ጋር ስናይ ትላንት የነበረ ባለስልጣን የለም፣ የሃይማኖት አባት የለም፣ ሄደዋል። ስለዚህ የእኛም መሄጃ ይደርሳል። ደግሞ አንድ ነገር ይዘህ አትሄድም። ስትሄድ
ስለዚህ ምንድነው የሚጠብቀን? ሰማያዊ ቤታችን። ለሱ ነው የምንሰራው ብለን በሰጠን ቁጥር እንባረካለን። የሚገርመው ከዓለም ላይ 90% በላይ ሃይማኖተኛ ያለው ኢትዮጵያ ውስጥ ነው። ድህነቱም ደግሞ ከማንም በላይ ኢትዮጵያ ውስጥ ነው ያለው። ሌሎች ሀገር ስትሄድ አሁን ስካንዲኔቪያ ካንትሪ ብትሄድ፣ ወደ ተለያየ ምዕራቡ ስትሄድ በመስጠት በጣም ያምናሉ። ኢቭን እኔ ይገርመኛል፣ እሁድ እኔ ያው በትምህርቴንም ውጭ ስለተማርኩኝ በኮረስፖንዳ 8 ዓመት አሜሪካን ሀገር ሄጃለሁ። እናሳ እሁድ ደጃቸው ላይ እቃ ያስቀምጣሉ፣ የፈለገ ይውሰድ ብሎ በቃ በራቸውን ዘግተው የፈለገ ሰው እቃ መርጦ ይዞ ይሄዳል። መባረክ እንደሆነና አእምሯቸውን በዛው ነው የሚያጸዱት። ወደኛ ቤት ደሞና አያቴ ያስቀመጡት እቃ ልታገኘው ትችላለህ። ቅርስ ለማንጠቀምበት ትተኸው ለምትሄድ። ስለዚህ ከቤታችን ጀምሮ ሪሊ መስጠትን ከባለቤት ጋር ቁጭ ብለ አውርተሃል ወይ? ልጆች ሰብሰብ አድርገን እስቲ ነው ይሄ ነገር አያስፈልገንም እንስጥ፣ እንዲህ ደግሞ እናንተ ሄዳችሁ አገልግሉ እንባላለን ወይ? ቤተ እምነቶች እኔ በእውነት ነው የምልህ ብዙ ፈተና አለ ቤተ እምነት ላይ። መስጠትን በጣም እናስተምራለን ወይ? እኛንስ እንሰጣለን ወይ? እኔ ብዙ ጊዜ ከሃይማኖት አባቶች ከሁሉም ጋር ከላይ ካሉት ጋር አርቲስቶችን፣ ጋዜጠኞች ይዘን ውይይት አድርገናል። የልገሳ ቀን ይኖር በየቤተ እምነቱ። በዚች በትንሽ እኔ አሁን በእኔ እምነት በኦርቶዶክስ አሁን ቁርባን አለ። ለቁርባን ሲሄዱ እናቶች ዛሬ ነጠላ ለመግዛት፣ አባቶች ኩታ ለመግዛት ቤት ነው ድሃው የሚገዛው። እኛ እንግዲህ ይሄንን ትላልቅ ቤተ እምነቶችን ያነጋገር ነው 400 ብር ነጠላ በነበረ ጊዜ ሹራብ እንዲች ለብሰው የሚቀመጡ እናቶች መቁረብ ይፈልጋሉ። ነጠላ ልብስ ከየት ያምጡ? አልቆረቡም። ብዙዎችም አልፈዋል። ግን ቤተ እምነቶች የልገሳ ቀን በየወሩ አይደለም በ6 ወሬ በአመት ጠይቀን ተከለከልን። በዚህ በነጠላ የተጀመረ ቤተ ክርስቲያኑን ምንሰራበትን ሌላም ምንሰራበት ገንዘብ ወደዛ ይመጣና ቤተ ክርስቲያኑን እንዳይል ቢቀር ይሻላል ብለው እስከ ፓትርያርክ ሄደን አልተፈቀደም። አንተ የምትለብሳትን ኩታ አንዷን ለድሃው ይሁን ብለህ ብሰጥ እንደ ሜርጆ ይላሉ ድርጅቶች ደግሞ ፓክ ተደርጎ ቤተ እምነቶች ወደኛ ቢያመጡና እንደኛ ድሃውን የሚያገኝ ሰው የለም። እውነቴን ነው የምለው። ለነሱ ቢሰጥ ምን አለበት? የማይጠቀሙበትን አንዳንዴ እንደው ሲኒ ሳትቀር እኮ አረጋውያን ቡና መጠጫ ብለው እቃቸውን ይሰጣሉ። በየቤቱ ገብተህ ብታይ ባዶ ነው። አንዳንዴ የሚተኙበት እንኳን ያሳዝናል። ሳር ፍራሽ ላይ ነው። ያ ሳር ፍራሽ ደግሞ ይወጋቸዋል። አንዳንዴ ሽንታቸውን መቆጣጠር የማይችሉ ደግሞ ይበጣጠስና እሱም ይወጋቸዋል። ፍራሽ ተሰባስቦ ለአረጋውያኑ ቢሄድ ጌታን ፈገግ የሚያሰኘው ይሄ ስራ ነው። እኔ ቤተክርስቲያን አይሰራ መስጊድ አይሰራ አይደለም፣ ያስፈልጋል። ነገር ግን የጌታ መመላለሻው መቅደስ እኮ እኔ ነኝ። እኔ እዚህ ጋር ወድቄ ጌታዬ፣ እኔ ወድቄ ጎረቤቴ ግን ባለሀብት እያለ ጎረቤቴ ቤተክርስቲያን ቸርች እያለ መስጊድ እያለን እዚህ ጋር ፈርሼ ነጭ ለብሰ ሄደ ቤተክርስቲያን ጀስት እኔ እግር የሚመላለሰው ላለው አንዳንዴ እውነቴን ነው የምልህ። እኔ ሰውን ማስቀየም አልፈልግም። በዚህ በመናገሬ አደራችሁን ሃይማኖት አባቶች እንዳትቀየሙ። ትክክል እኮ ነው። መስራት አለብን። ሰው ላይ አልሰራንም። አስተምሮም እኔ በእውነት ነው የምለው ዚስ ቱ ፐርሰናል የኔ ነው። አንዳንዴ ቆሜ ወንጌሉ ሲነበብ ያው ትሄዳለህ፣ ደጋግመህ ትሄዳለህ። ፊክሽን ሁሉ ሊመስል ይችላል። የጌታ ቃል በሚያነበው በሚያደርጉት ተግባር አንተ እዚህ ጋር ሊሸረሸር ይችላል። ያንን ለወጣቱ እንዳይሸረሸር እፈራለሁ። እና ብዙ አባቶች ጥሩ አሉ። አንዳንዴ ግን ቤተ እምነት መፈተሽ አለበት፣ መስጠት አለብን። ጌታችን እኮ ወርዶ ያስተማረን፣ በመስቀል ላይ ተቸንክሮ ያስተማረን፣ ራቁቱን ቆሞ እኮ ያስተማረን ምንድን ነው? ፍቅርን ነው፣ መረዳዳትን ነው፣ መከባበርን ነው። በምድር ላይ ያለ ያስተማረን ነገር ይሄ ነው ወይ? እኛ እናነበዋለን፣ እንኖረዋለን። ይሄ ነው መኖር አቅቶናል ኢትዮጵያ ውስጥ እንጂ። ለምንድን ነው ውጭ ስትሄድ መባረክን ታያለህ፣ መከባበርን። ሪሊ ሃይማኖቱ ግን ያለው የት ነው? ኢትዮጵያ ውስጥ ነው። የላይኛውን ደግሞ እኮ ጌታችን እኮ በግልጽ አስቀምጦታል።
መንግስተ ሰማያት የሚያስገባ እኮ ኦርቶዶክስ ስለሆንኩ አይደለም፣ ፕሮቴስታንት ስለሆነ ሙስሊም ስለሆነ አይደለም። በመጨረሻ ሰዓት በሁሉም በቁርአን ላይም እኔ አንብቤያለሁ እንደው የቱ ጋር ነው የተሳሳተው ብዬ በመጽሐፍ ቅዱስ በደንብ እና ኑ እናንተ ብሩካን በቀኝ ግቡ የሚለው ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል ነው። ዛሬ እኮ የተራበው ጎዳና ላይ ነው፣ የተጠማው ጎዳና ላይ ነው፣ የወደቀው በየቤቱ ነው። ግን ክርስቲያን ነኝ፣ ግን ሙስሊም ነኝ፣ የቱ ጋ ነው ስራው ይላል እኮ በቁርአኑም በመጽሐፍ ቅዱስ። እምነት ያለ ስራ ባዶ ነው። ስለዚህ ይህንን እንዴት እንኑረው ነው ጥያቄው። በጣም የሚገርም ነገር አሁን ስታነሺ ሁለት እኔም የሚጋጭብኝ ነገር አለ። አንደኛ የሃይማኖት ሀገር ነን። እሱ ብቻ አይደለም፣ እንደ ኢትዮጵያ የሚጸለይበት አገር የለም። እውነትን ለመናገር ኬንያ እኖራለሁና አዳር ጸሎት አለን፣ ወደዛ ነው የምንሄደው ስንላቸው እንዴ ሌሊቱ ሙሉ ምንድን ነው የምትሉት? ማለት አያልቅም ወይ? ይሄን ሁሉ የምትናገሩት ምንድን ነው? አስቢ። ጸሎት ሌሊት አለ፣ ቀን አለ እና ጦርነት አለ፣ ረሃብ አለ። እነዚህ ሁለቱ ይጋጩብኛል እና ጾም አለ ከምንጾም ኦርቶዶክስ ከፍስግ በላይ ጾሙ በጣም ይበልጣል። ቀኑ ጾም ምንድን ነው? የምትበላውን ቁርስ እኮ ለድሃ መስጠት ነው፣ መጎብኘት ነው፣ አንተን ማየት ነው፣ በፍቅር መተያየት ነው። ሪል ኖረነዋል። እሱን ነው የምልሽ። የት ጋር ነው የሳት ነው? አሁን እንደ ሀገር ይመጣል ነገርዬው እኮ እንደ አንድ ሃይማኖት ምናምን አይመጣም፣ እንደ ሀገር ነው የመጣው። እና እንደው የቱ ጋር ነው የሳት ነው ታያለሽ ሲስተር። እንደው ይሄ ሁሉ ሃይማኖት ኖሮ ይሄ ሁሉ ጸሎት ኖሮ አንሰማም ይሆን? ከኛ የተነሳ ነው? ጦርነቱ ውስጥ ማብቂያ የሌለው ምንድን ነው? ብዙ ነገር እኮ ማንሳት እንችላለን፣ ግን መነሻው እኛ ነን ዞሮ ዞሮ የምንሆንና እንደ የሆነ ቦታ ነው የሳት ነው የምትይው አለ የተረዳሽው? እኔ እንዲያውም እንኳን አነሳሁና አንዱን ያሜትን ልቀላቀል የቻልኩት ሁለተኛው ምክንያቴ ጥላቻ እንቅበረው የሚል አንዱ ፕሮግራም ነው። እና እስከ መቼ እኔ እውነቴን ነው የምለው አያቴ፣ አባቴ፣ እናቴ ዛሬ እኔ ደርሻለሁ። ጦርነት እየሰማን ነው ያደግነው። እውነቴን ነው የምልህ ሁሌ ጦርነት። በቃ ኢትዮጵያ የምትታወቀው በጦርነት ሰላም በማጣት ነው። እና አንዴ ውጭ ሄደን አንዳንዴ አለ በኃይለ ሥላሴ ጊዜ ቆመዋል፣ በኢህአዴግ ቆመዋል፣ እንደገና አሁን ይቆማሉ ባለው መንግስት። እና አንዳንዴ ሌላ ኢትዮጵያ ትኖር ይሆን ሀገር ይኖራቸው ይሆን ወይ? ለምንድን ነው አንዱ ጋር የማይስተካከለው ብሎን ነበር። አንድ ድሮ ከንቲባ ሜየር የነበር ሴናተር ነው። እና አንዳንዴ ምኑ ጋር ተረግመናል እላለሁ። በእውነት ነው የምለው። እና አሁን ደግሞ እየባሰ መጣና ዛሬ ያለው ነገር ወንድምህን ገለኸው፣ እንደገና አቃጥለኸው፣ ሴልፊ እየተነሳ ምን አይነት ዘመን ላይ ነው የደረስነው? እግዚአብሔርን አንዳንዴ ከልቤ ነው እንደ እናት ጌታ ሆይ ና ቶሎ በቃኝ እላለሁ። ከምር በቃ ለምን እኖራለሁ እዚህ ምድር? እናት አባቴ እንዴት የታደሉ ቶሎ ሞቱ እላለሁ። ይህን ስለ አንዳንዴ ቅር ሊለው ይችላል ሰውና፣ ግን ይሰለቻል። በጣም እንሰማው ነገር ሰለችን። ቶሎ መሄድ ፈለግን። ወጣቱ ዛሬ መሄድ ይሻለኛል የሚለው እኮ ከሚሰማው ነው። እና ጥሩ ሀገር፣ ሰላማዊ ሀገር እኔ እዚህ አሁን ወጣት በእውነት ነው የምለው በጣም ያሳዝነኛል። እንደ ልቡ ዞሮ እኔ አሁን ሊሙ ገነት ሄጄ ነው እንደ ልቤ ሰርቼ የመጣሁት። አርባ ምንጭ ሰርቻለሁ፣ እዚህ እየሰራሁ ነው። የአሁን ወጣት የትም ሄዶ መስራት ይችላል? አይችልም። እውነቴን ነው የምልህ። ብዙ ኢንጂነሮች፣ ብዙ በጣም ጂኒየስ ተማሪዎች እኮ እቤት ነው ያሉት። ዛሬ ህይወታቸውን የሚያጠፉ እኮ በዲስቲንክሽን ተመርቀው ሜዳሊያ ያጠለቁ ልጆች ምን ላርገው ብለው ያን ሁሉ መስዋዕትነት ጠላ ሸጣ አረቄ አውጥታ አስተምራ ልጇ ሲመረቅ ተሸላሚ ሆኖ ዛሬ ግን ልጁ ጎዳና ላይ። ይህን ያመጣው ምንድን ነው? ሰላም ማጣት እኮ ነው፣ ጥላቻ። የትም ገጠር ሄዶ እኮ አገሩን ማገልገል ይችላል ይሄ ሰው። ዶክተር በለው፣ ኢንጂነር በለው፣ ያልተማረም በለው፣ የቀን ሰራተኛ በለው። አዲስ አበባ ላይ ሁሉ ፍልሰት ለምንድን ነው?
ፍልሰቱ የመጣው በምንድን ነው? አገር ላይ መስራት ውጭ ተዘዋውሮ መስራት ስላልቻሉ ነው። ስለዚህ ይሄ ዋናው የጥላቻ መንፈስ በኢትዮጵያ ገብቶ ስለሆነ መከባበር እንዲኖር እኔ በጣም መጸለይ ያለበት። ለዚህ ደግሞ እኔም ተጠያቂ ነኝ፣ እንደ እናት እንደ አባት ተጠያቂ ነኝ። የሃይማኖት አባት ተጠያቂ ነው። ትምህርት ቤት ተጠያቂ ነው። ዛሬ አንዳንዴ እንግዳ አድርገው ይጠሩኛል። በእንግሊዝኛ ነው ትምህርቱ፣ ልጆቹ መድረክ የሚመሩት በእንግሊዝኛ ነው፣ ስለ ኢትዮጵያ አያውቁም። የት ነው ቶሎ ጨርሰው ሄደው ላጥ ወደ ውጭ ነው። እቺ ሀገር ባዷን እየቀረች እኮ ነው። የተማረ ብሬን ድሬን እየተደረገ ነው። ኢትዮጵያዊነትን እኚህ ልጆች ወደ ውጭ መሄድ የመረጡት ለምንድን ነው? አገራችን ላይ ሰላም ኑሮ ተዘዋውሮ መስራት ቢቻል ብዙ ነገር አሁን የጎደልን ነገር አለ። ብቻ በብዙ መንገዱ ስትሄድ በጣም የጎደልን ነገር አለና አሁን የጀመራችሁትን የጥላቻ መቅበር እንደው የአሜት ሺጋ ብቻ የጀመረው ነገር ትልቁም እሱ ነገር ነውና እኔ ቆም ብለን እናስብ። ሁሉም እኔ እንደው ወንጌሉም አስተምሮ እንደው ድፍረት አይሆንብኝ። ዛሬ አይደለም ፊትም እኔ ተናግሬያለሁ። በሁሉም ላይ ያስተምሮ ችግር ይሆን ወይ? አባቴ ንስሐ አባት ይባላል በእኛ። ቁጭ አድርጎ ያስተማር ምንድን ነው? እናስተምራለን ወይ ዛሬ? ይሄን በደንብ ቆም ብሎ ማሰብ ያስፈልጋልና እኔ በደንብ ጌታ ፈሪያ እግዚአብሔር በልቤ ካለ እኮ መንገድ ላይ አንስቼ አንተን ላርድ አልችልም። ፈሪያ እግዚአብሔር ውስጥ ያለው ወይ ምን አይነት መንፈስ ነው እኔ ላይ ያለው? ስለዚህ እኔ በጣም ብዙ ነገር ቆም ብለን ልናስብ ይገባል። ወደ ሌላ ሀሳብ እየሄድን ነው መቼም በውይይታችን ግን ጥሩ ነገር ነው። እንደ ትውልድ የሚሰማንን ነው። ምክንያቱም ምንጩ ላይ ካልተሰራ ቅርንጫፉ ምን ላይ ያመጣ ይችላል አይደለ? የዛፉ ፍሬ የሚነሳው ከምንጩ ስለሆነና አይ ቲንክ ምንጩ ላይ መስተካከል ያለበት ብለን የምንለው ቤተሰብ ነው። የሁሉም መነሻ ቤተሰብ ነው። ከዛ ጎረቤት፣ ቤተሰብ፣ ሀገር እያለ ይሄዳልና ወደ አንቺ ስራ ሲንመለስ ሲስተር ልጆቹ ድጋፍ የሚደረግላቸው ልጆች ማደሪያ ተዘጋጅቶላቸው ነው ወይስ በየቤታቸው ነው? እንዴት ነው የስራው ሂደት? የኛ ኮሚኒቲ ቤዝድ ነው፣ ማህበረሰብ ውስጥ ነው ስራችን። ሐዋሳ ላይ ብቻ ነው የአረጋውያን ማዕከል ማደሪያ ያለ። ለምንድን ነው ይሄንን ስንጀምር ብዙ ጥናት አድርገናልና በተለይ ወላጆቻቸው ያጡ ህፃናትን ኦርፋኔጅ ህፃናት ማሳደጊያ ገብተን አነጋግረን በጣም ያሳዝናል የሚሉት ነገር እና እናቴ እኮ እድር ነበራት ይላሉ። እናቴ ጎረቤት ቡና ስትጠጣ እከል የሚባል ሰው ነበር፣ ባገኘው ደስ ይለኛል ብለው ያለቅሳሉ። ቡና ጠጡ ምንለው ነገር ይላሉ። ደስ ይላል የሚያነሱት ነገር። ይሄ አሴት አለው። ለእኔ አሁን እስቲል እኔ እንኳን ዛሬ እኮ በዚህ እድሜ የእናቴ ጎረቤቶች ሳስበው ሁሉ ደስ ይለኛል፣ ያደግኩበት አስተዳደግ። ነገር ግን አንድ ቤት ውስጥ እንድቻርገን የምናሳድገው ነገር አንደኛ አእምሮህን ይዘዋል፣ ሁለተኛ ደግሞ ከማህበረሰቡ ጋር ስታድግ ማህበረሰቡን ትወዳለ፣ አገርህን ትወዳለ እያለ ብቁ ዜጋ ትሆናለ። እናት አባቴ ሁላችንም ሞተውን ያደግነው ብዙ እንትን አለው። ግን አሴት ማህበረሰብ ውስጥ የምታገኘው ቫሊዩስ አሉና ማሳደጊያው ስታሳድግ አማራጭ ከሌለው በስተቀር ማሳደጊያ የመጨረሻ አማራጭ ነው እንጂ ማህበረሰብ ውስጥ ቢያድጉ አረጋውያንን ሁሉ ጠይቀን ጭሱ ይናፍቃቸዋል። እቺ ቡና አፍልተው ምናምን ኑ ቡና ጠጡ የሚሏት አብረው የሚጠጡት ለነሱ እንትን ነው፣ ደስ ይላቸዋል። እንደገና ማውራት አብሮ ይወዱታል። እና ለዚህ እኛ ኮሚኒቲ ቤዝድ ልጁ እዛው እንዲያድግ። የሚገርመው በዚህ 32 ዓመት ውስጥ ሜሪጆ ለአዶፕሽን ለጉዲፈቻ ልጅ አልሰጠንም፣ እንደገና ደግሞ ማሳደጊያ ልጅ አላስገባንም። ይህን ስንል በጣም ብዙ ወላጆቻቸውን ያጡ ህፃናቶችን አሳድገን ለቁም ነገር አብቅተናል። በጣም ደስ ይላል። እናቴ ረሳሽን። በቅርቡ ትላንት ደብረ ዘይት ነበርኩና በጣም ይገርማል። ኢዮብ ይባላልና መጥቶ ቅፍ አድርጎ ሳመኝና እንዴ እናት ልጇን ትረሳለች ወይ?
ብሎ ፎቶ አውጥቶ ሲያሳየኝ በጣም ነው የደነገጥኩት። ዛሬው ልጅ ኬንያ ሄጄ ስራ ይዤ ይኸው ያሳደገችኝ ምቺ ናት በስፖንሰርሺፕ ብሎ በሄድኩበት አላጣም። ምን እናደርጋለን? አረጋውያን አሉ የቀበሌ ቤት ይዘው ብቻቸው የሚጦራቸው የሚያስታምማቸው በየቤቱ ያሉ እነኚህ ልጆች ቀበሌ ቤት መክፈል ሲያቅታቸው እናዳብልና እኚህን እናት እየጦሩ ትምህርታቸውን ይማራሉ። በዛ ትልቅ ደረጃ ይደርሳሉና በደንብ አይናችንን ከፈት አድርገን ብናይ የሚያሳድግ ማህበረሰብ ውስጥ አይጠፋም። የኛ ቮለንተሮች አሉ። ኢቭን አሁን አንዳንዴ ልጅ በዘንቢል አምጥተው ሜሪጆይ ያው ያሳድጋሉ ትተው የሚሄዱ አሉ። ቆሻሻ እየገፋች ሌሊት ተነስታ እየጠረገች ልጅ የምታሳድግ እናት ለቁም ነገር ያበቃች አካውንቲንግ ተመርቆ ዛሬ ባንክ ሰራተኛ ሆኖ የሚረዳ አለ። ይሄ የምናየው ብዙ ነገር ኮሚኒቲ ውስጥ አለና እኛ ይሄ ከ77 ጀምሮ ፈረንጅ ላይ እንዲያልን አደግንና ውስጥ ያለህን ማየት አቅቶን ነው እንጂ እኔ ልጅ ጉድፈቻ መሰጠት የለበትም፣ ማሳደጊያ ውስጥ እንዲያርጉ ማደግ የለበትም። አረጋውያንም ቢሆን ደግሞ እንደው አእምሮ በሽተኛ እስካልሆኑ ድረስ የቀሩት በማህበረሰብ ውስጥ መኖር መረዳት ይችላሉ ብዬ ነው ማስበው። እና ሜሪጆይን ዓላማ ይዞ ነው በአብዛኛው ቤታቸው እንዳሉ ነው የሚረዱት። በተለይ ከኤንጂኦ ጋር ከድርጅት ጋር በተያያዘ የትረስት ጉዳይ ይነሳል። በተለይ ፋይናንሻል በተመለከተ ብዙ ድርጅቶች ገንዘቡን ለራሳቸው ይጠቀማሉ የሚል ብዙ የሰማነው ነገር አለ። እንግዲህ ምናልባት በዚህ ድርጅት በኩል እንዴት ነው ፋይናንስ የሚደረገው? እንዴት ነው ማኔጅ የምታደርጉት? እኛ እንግዲህ 32 ዓመት ቀላል አይደለም። ፋይናንሻል አሁን አንተ የሰጠውን ባላንሴን ብለህ መተህ ማየት ትችላለህ። የሚሰጠው ሰው ቀጥታ መጠየቅ ይችላል። የመብቱ ነው። ልጅህንም ትጠይቃለህ። አረጋዊ የምትጦር ከሆነ 750 ብር ነው አንቦር ለአንድ ሰው እና ስፖንሰር አደርጋለሁ ብለህ ከልጅ ጋር ግንኙነት አለ። ከምትጦረው የአረጋውያን ጋርም ግንኙነት አለ። ብሬ ደርሷችኋል ወይ በዚህ ወር ተከፍሏችኋል ወይ ብለህ ትጠይቃለህ። እንደገና ኦዲት ሪፖርት እኛ ዌብሳይታችን ላይ ሁሉ ፖስት እናደርጋለን። ግልጽነት ሜሪጆይ ችግር የለውም። 80-20 ነው መንግስት አስተዳደር 20% ድረስ መሄድ እንችላለን። እኛ እስከዛሬ 20 አልደረስንም እና ባለው ስራ ደራርበን እንሰራለን። ለውጥ ኢንካሬጅ ያደርገናል። ትራንስፓረንሲ ግልጽነትና ተጠያቂነትን ሜሪጆይ ትልቁ ዓላማችን ነው። ባይሆን እስካሁንም አልነበርንም ነበር። ሲስተር ዘቢደር እንደው የተሳካ ህይወት የኖርኩ ነው ብላ ታስባለች ወይ እስካሁን በመጣችበት መንገድ? እኔ የተሳካ ህይወት እየኖርኩ ነው የምለው እንደው ጎዳና ላይ ልጅ ባናይ፣ በተለይ አሁን ደግሞ እኔም ወደ አዛውንቱ እየገባሁ ነው። ኦልሞስት 63 ዓመት ቀላል አይደለም። በተለይ ለዚች ሀገር ድሮ በአህያ ሄደው ታክስ የሚሰበስቡት ሰዎች፣ ገቢ የሚያሰባስቡት ሰዎች ለመንግስት ብዙ የሰሩ በመሀይም አንደበታቸውን ሀገር ጦር ሜዳ ሄደው ብዙ ነገር ያደረጉ እናቶች እንዲህ ሲለምኑ እያየው እኔ ስኬታማ ነኝ ለማለት ያስቸግረኛልና ሜሪጆይ እድሜው ጥሩ ነው፣ እያደገ መጥቷል። ነገር ግን በጋራ ሰርተን ለውጥ ብናመጣ ስኬታማ ነኝ። አይዲያዬን ሁሉ ሰው ሼር አድርጓል እላለሁና የስኬት መንገዱን ይዘናል። ግን ኮራ ብዬ እኔ ስኬታማ ነኝ ለማለት በጣም ብዙ ይቀረኛል። ለተፈጠርኩለት እንደው ዓላማ እየኖርኩ ነው ትያለሽ? እግዚአብሔር እንደው ተሰጣኝ። በጣም በጌታዬ በጣም ደስተኛ ነኝ። ለሰው መኖርን በጣም ተለማምጄዋለሁኝ። ቤተሰቤ ልጆችም እንግዲህ ያለን አንድ ቤት ነው። አንድ ቤታችንን ለድሃው ይሁን ብለን ልጆች ሁሉ እንዳይወርሱ አድርገናል። ከእናት አባቴን የማልወረስኩም ትተናል። ሜሪጆይንም ስጀምር ክሊኒኬን ከነሙሉ እቃው ሰጥቼ ነው እና መስጠትን ተለማምጃለሁ። ለሰው መኖር ደስ ይለኛል። ለምን እኔ ለሰው ስኖር ጌታዬ ፈገግ የሚል ይመስለኛል። ምክንያቱም እሱ ወርዶ ፍቅር ነው ያስተማርን። ደስ ይላል። መስዋዕት ያደረገው ቀላል አይደለም። ራሱ ተቸንክሮ ያስተማረን ፍቅርን ለሰው እኛ ደግሞ ሳንሰቀል እዚሁ ፍቅርን ባሳይ አንተን ፈገግ ብዬ ወንድሜ ብዬ እንደው ምን ቸግሮሃል ብዬ ጌታዬን ፈገግ ባሰኝ ደስ ይለኛል እና እኔ እሱም ፓርት በጣም ዜሮ ከሰው ኤክስፔክት ሳላደርግ ደግነትን በጣም ፕራክቲስ እያደረግኩ ነው ያለሁት ያለኝም በማካፈል። ነገር ግን እኔ ውስጥ ያለ እኔ አሁን በ63 ዓመቴ በጣም ጤናማ ነኝ።
የትም ሄጄ መስራት እችላለሁ፣ መውጣት መውረድ እችላለሁ። ይሄ ቀላል በረከት አይደለም። ራሴን ጠብቄ አይደለም፣ ስፖርት ሰርቻ አይደለም፣ ጂም ገብቼ አላውቅም። እንደ ሌሴቱም ሳውና ስቲም ምናምን ብዬም አይደለም። እንደምታየኝ ዘቢደር የድሮ አሁንም ዘቢደር ናት። ይሄ በምንድን ነው? ከላይ በምሰጠው በረከት ታገኛለህ። ይሄ በረከት ነው ያኖረኝና በሱ ፓርት እኔ ጌታዬ በሰጠኝ መንፈስ በጣም ደስተኛ ነኝና በዚህ አጋጣሚ እናትና ልጁን በጣም ላመሰግን እወዳለሁኝ። ግን እንደ ጀነራል ስኬት እንደ አገር ስታዩ በጣም ገና ብዙ መስራት ይቀርብናል። በጣም ደስ የሚል ነገር ነው ሲስተር እየነገርሽን ያለ ነው። በጣም ደስ እያለኝ ነው የሰማሁት። ምናልባት በመጨረሻ ለወጣቱ ትውልድ ማስተላለፍ ያለብን እንደ እናት እንደ አባት ይሄ የምናየው ነገር እንደው መልኩ ተቀይሮ ወደ ሰላማዊ ነገራችን እንድንመለስ፣ ድሃውም ተፈናቀለውም ወደ ቤቱ እንዲገባ ሁሌ ጸሎታችንም ምኞታችንም ነውና ከዚህ አንጻር ለትውልዱ እንደው የምታስተላለፊው መልእክት ካለ እሱን እድል ስጥና ብንቋጭ። እኔ ለትውልዱ ወጣቱ ያሳዝነኛል በጣምና እኔ እናንተን ለመውቀስም ምንም አቅሙም የለኝም። ምክንያቱም እኛ እናቶች አባቶች እናንተን መስራት ነበረብንና አልሰራንም። እኛ ቤተሰብ ኮትኩቶ አሳድጎ ፍቅርን ውስጣችሁ ቢዘራ ኖሮ የሁሉ ነገር አይመጣም ነበር። አንድ እንሆናለን፣ የትም ሄዳችሁ ሰርቶ ማደር ትችሉ ነበርና ይሄንን ስላላደረግን እኔ ወጣቶች ይቅር እንድትሉን እፈልጋለሁኝ። ነገር ግን ቤተሰቦች አሁንም ቢሆን ልጆቻችን ላይ እንስራ፣ ፍቅርን እንስጣቸው። በዚህ ላይ ደግሞ ብዙ አላዳመጥናቸውም እኮ ወጣቶቹን የሚፈልጉት ምን እንደሆነ፣ ወዴት እንደሚሄዱ፣ ምን ድጋፍ እንደሚፈልጉ ጊዜ ስንሰጣቸዋለን። ጠዋት እንወጣለን፣ ማታ እንገባለን። 18 ዓመት ይሞላዋል፣ ይለየናል እና እኛ ጊዜም አልሰጠናችሁ፣ አላዳመጥናችሁ። ስለዚህ እኔ አሁን እኛም ቆም ብለን እናስብ። እናንተ እዚህ ደርሳችኋልና ግን እኔ ባለው ሃይማኖታችሁ ፈሪሃ እግዚአብሔር እንዲኖራችሁ መክራለሁኝ። ምክንያቱም ፈጣሪን የያዘ የፈጠረን በዚህ ሃይማኖት እንሂድ፣ በዚህ ሃይማኖት እንሂድ፣ የፈጠረን አንድ የላይኛው ፈጣሪ ነው። ስንሄድም ደግሞ አንድ ላይ ወደ ምድር ነው የምንገባው። ከዛ ስራችን ያከፋፍለናል እና ፈሪሃ እግዚአብሔር ቢኖራችሁ አገራችሁን ኢትዮጵያን ብትወዷት፣ ጥላቻን ብትቀብሩ፣ በፍቅር በሰላም ብንኖር፣ አሁን ደግሞ ይሄን ድህነትን በጋራ አብረን ባለው በጉልበታችሁም በሙያችሁም በገንዘባችሁም እንደው የተቸገረውን ብትረዱ በጣም አደራ ላለሁኝ። እግዚአብሔር ይባርካችሁ። ኢትዮጵያንና ሕዝቦቿን ደግሞ ፈጣሪ ይባርክ። ለእናንተ ደግሞ መፍትሄውን ፈጣሪ ያምጣልን። ተባረኩልኝ። በጣም ወዳችኋለሁ። ኖሩልኝ እላለሁ። አመሰግናለሁ። ሲስተር ዘቢደር ዘውዴ በጣም እጅግ አድርጌ አመሰግናለሁ። ጥሩ ጊዜ አሳልፈናል፣ መልእክት አስተላልፈናል ብዬ ተስፋ አድርጋለሁ። ብዙዎች ጋር ይደርሳል። ስለነበረን ጊዜ በጣም እጅግ አድርጌ ነው የማመሰግንሽ። እኔም የአሜትን ሺ ጋብቻን በጣም አመሰግናለሁ። ራያችሁ ለሰው ሁሉ ያብራላለሁኝ። ኢትዮጵያ ትባረክ። ተባረኩ። አሜን። ተመልካቾቻችን እንግዲህ የሺ ፋሚሊ ፕሮግራም ነው የተከታተላችሁት። ከሲስተር ዘቢደር ጋር ዋና ቁም ነገሮችን አንስተናል። ትውልድ ላይ በተለይ መሰራት አለበት። እግዚአብሔር ደግሞ እንግዲህ ሀገራችንን ይባርካል፣ እኛንም ይባርካል። ደግሞ እንለወጣለን፣ ተስፋ አለን ብዬ አምናለሁ። ፕሮግራማችንን ስትከታተሉ ስለቆያችሁ እጅግ አድርገን ነው የምናመሰግነው። የካሜራ ባለሙያዎችን፣ ኤዲተሮችን፣ አብረውን በተለያየ መንገድ የሚሰሩትን ሁሉ እጅግ አድርጌ አመሰግናለሁ። ዳንኤል ተስፋ ይበርያችሁ ነበርኩ። የሺ ፋሚሊ ፕሮግራም እንደዚሁ የተለያዩ እንግዶችን እየጋበዘን እንቀጥላለን። መልካም ጊዜ ይሆንላችሁ።